ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬ ወደ እናንተ ይዤላችሁ መጣሁ በጣም ተፈላጊና ብዙዎቻችሁ በውስጥ መስመር የጠየቃችሁኝ ቪዲዮ ነው። በዚህ በ26 የቴክኖሎጂ ዘመን በእጃችሁ ላይ ያለውን ስማርት ስልክ በመጠቀም ብቻ በቤታችሁ ውስጥ በመሆን በወር በሺዎች የሚቆጠሩ ዶላር መስራት እንደሚችሉ ያውቃሉ? አዎ፣ ምንም አይነት ትልቅ ቢሮ ወይም ውድ ኮምፒውተር ሳይፈልጉ በስልካችሁ ብቻ ኢንተርኔት በመጠቀም የምትሰራቸውን 5 ምርጥ እና እውነተኛ የኦንላይን ስራዎችን በደረጃ አስቀምጫለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ ቪዲዮ ህይወታችሁን ሊቀየር ስለሚችል እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉና ቪዲዮን ላይክ በማድረግ መጀመራችሁ እንዳትረሱ። የመጀመሪያው ሶሻል ሚዲያ ማኔጅመንት። የመጀመሪያውና በአሁኑ ሰዓት በጣም ሰፊ ስራ እድል ያለው መንገድ የሶሻል ሚዲያ ማኔጅመንት ነው። በአሁኑ ሰዓት በኢትዮጵያ ሆነ በዓለም ዙሪያ ያሉ ትናንሽ ቢዝነሶች፣ ካፌዎች፣ የልብስ ቤቶች እና ትላልቅ ድርጅቶች የፌስቡክ፣ የቲክቶክ እና የኢንስታግራም ገጾችን መክፈት ይፈልጋሉ። ነገር ግን ብዙዎቹ እነዚህን ገጾችን በየቀኑ ፖስት ለማድረግ እና ሰዎችን ለመመለስ ጊዜ የላቸውም። እናንተ የምታደርጉት ነገር ምንድነው? በጣም ቀላል ነው። በስልካችሁ ብቻ እነዚህን ገጾች በመያዝ ፎቶዎችና ቪዲዮዎችን ፖስት ማድረግ፣ በኮሜንትና በውስጥ መስመር በኢንቦክስ ለሚመጡ ጥያቄዎችን ምላሽ መስጠት። ከዚህ ስራ ደንበኞችን ለማግኘት በአካባቢያችሁ ያሉትን አዳዲስ ቢዝነሶችን በአካል ሄዶ መነጋገር ወይም በኦንላይን ገጻቸው ላሳድጋችሁ ብሎ መጠየቅ ይቻላል። በወር ከ3 እስከ 4 ድርጅቶችን በመያዝ ብቻ ጥሩ ገቢ ማግኘት ትችላላችሁ። ሁለተኛ፣ በስልካችን ቪዲዮ ኤዲት ማድረግ። የቪዲዮ ኤዲቲንግ ስራ ነው። በአሁኑ ሰዓት የቲክቶክ፣ የዩቲዩብ ሾርት እና የኢንስታግራም ሪልስ ቪዲዮዎችን ፍላጎት በጣም በከፍተኛ ሁኔታ ጨምሯል። ብዙ የየት አዘጋጆች ወይም ኮንቴንት ክሬተሮች ቪዲዮዎችን የሚቀርጹ ቢሆንም ኤዲት ለማድረግ ግን ጊዜ ያጥራቸዋል። በስልካችሁ ላይ እንደ ካፕከት ወይም እንደ ቪኤንኤ ያሉትን ነፃ ምርጥና መተግበሪያ በመጠቀም ብቻ ፕሮፌሽናል ኤዲተር መሆን ትችላላችሁ። ቪዲዮዎችን መቁረጥ፣ ጽሁፎም ሰብታይትል በማስገባት እና ማራኪ ሙዚቃዎችን እና አድ በማድረግ ብቻ የሚጠበቅባችሁ። ይህንን ችሎታ ካዳበራችሁ በኋላ በየቀኑ አጫጭር ቪዲዮዎችን ለሚሰሩ ሰዎች ቪዲዮዎችን ኤዲት ላድርጋችሁ በማለት በየቪዲዮ ወይም በየወሩ ክፍያ እየተቀበላችሁ መስራት ትችላላችሁ። ሶስተኛ፣ አፊሊቲ ማርኬቲንግ። ሶስተኛና ያለምንም ካፒታል ገንዘብ የሚሰሩበት መንገድ የአፊሊቲ ማርኬቲንግ ወይም የኮሚሽን ስራ ነው። ይህ ማለት የሌሎች ድርጅቶችን እቃዎችን ወይም አገልግሎታቸውን ለሰዎች በማስተዋወቅ በእናንተ ሊንክ አማካኝነት እቃ ሲሸጥ ኮሚሽን ማግኘት ትችላላችሁ። ለምሳሌ እንደ አማዞን እና አሊኤክስፕረስ ያሉ ዓለም አቀፍ ድርጅቶችን ወይም በሀገራችን ያሉ የኦንላይን መገበያያ ገጾችን መመዝገብ ትችላላችሁ። ድርጅቶቹ ለእናንተ ልዩ የሆነ ሊንክ ይሰጣቸዋል። እናንተ ያንን ሊንክ በቴሌግራም ቻናላችሁ፣ በፌስቡክ ግሩፕ ወይም ቲክቶክ ባዮ ላይ ታስቀምጣላችሁ። ሰዎች ያንን ሊንክ ተጭኖ እቃ ሲገዙ እናንተ ያለምንም ድካም የተወሰነ ፐርሰንት ወይም ዶላር ወይም የብር ኮሚሽን ወይም በአካውንታችሁ ይገባል። አራተኛ መንገድ ደግሞ የቲክቶክ እና የቴሌግራም ገጾችን ማሳደግ። አራተኛው መንገድ የራሳችሁን የቲክቶክ አካውንት እና የቴሌግራም ቻናል ማሳደግ ነው። በአሁኑ ሰዓት የቲክቶክ ቪዲዮ እይታ ብቻ ሳይሆን በኢትዮጵያ ውስጥ ቲክቶክ ላይቭ ላይ ስጦታዎችን ጊፍት በመቀበል ትልቅ ገቢ የሚገኝበት መንገድ ሆነዋል። በተጨማሪም አንድ ቴሌግራም ቻናል ከፍታችሁ ጠቃሚ መረጃ በማጋራት ዜናዎች ወይም መጽሐፍትን በማጋራት ተከታዮችን የተለያዩ ድርጅቶችን ማስታወቂያ በቻናላችሁ ላይ በማልቀቅ ብቻ በየቀኑ ገቢ ማግኘት ትችላላችሁ። የሚፈለገው ነገር ቢኖር በየቀኑ በስልካችሁ ጠቃሚ መረጃዎችን መልቀቅና ሰዎችን መሳብ ብቻ ነው። አምስተኛ መንገድ ደግሞ ፌቨር ኤንድ አፕወርክን በፍሪላንሲንግ መስራት። አምስተኛና የመጨረሻ መንገድ ፍሪላንሲንግ ይባላል። እንደ ፌቨር እና አፕወርክ ባሉ ድረገጾች ላይ መመዝገብ ያላችሁ ማንኛውም እውቀት ለዓለም ገበያ መሸጥ ትችላላችሁ። እኔ ምንም እውቀት የለኝም እንዳትሉ። ለምሳሌ እንግሊዝኛ ጽሁፍ ወደ አማርኛ መተርጎም የምትችሉ ከሆነ በትራንስሌሽን በመጠቀም መተርጎም ትችላላችሁ። በድምጽ ጽሁፍ በማንበብ ወይም ደግሞ የተጻፉትን ጽሁፎችን ወደ ወርድ በመቀየር እነዚህ ስራዎችን በስልካችሁ ብቻ በመስራት ዶላር መከፈት ትችላላችሁ። በመጀመሪያ አካባቢ ስራዎችን ለማግኘት ትንሽ ትዕግስት ቢጠይቅም አንድ ደንበኛ ካገኛችሁ ግን ቋሚ ስራ ሊሆን ይችላል። ዛሬ ያየናችሁ 5 መንገዶች በአሁኑ ሰዓት በ26 ስልካችን ብቻ በመጠቀም በቤቱ ውስጥ ሆናችሁ ገንዘብ የምታገኙባቸው እውነተኛ መንገዶች ናቸው። ዋናው ነገሩ ዛሬኑ መጀመርና ነገሮችን በተግባር መላመድ ነው። ከ5ቱ መንገዶች ውስጥ እናንተን ይበልጥ ያሳባችሁ የትኛው ነው? ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ከነዚህ መንገዶች ውስጥ አንዱን መርጬ ከመጀመሪያ እስከ መጨረሻ እንዴት እንደምሰራ በተግባር ቱቶሪያል እንድሰራላችሁ ከፈለጋችሁ ኮሜንት ላይ ክፍል 2 ስራ ብላችሁ ጻፉልኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ሀሳብ ጥያቄ ካለ ኮሜንት ላይ አስቀምጡልኝ። ይመቻችሁ።